ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። አዳዲስ ከሆናችሁ ለዚህ ቻናል ሁላችሁም ሰብስክራይብ አድርጉ። አሁን 19 ገብተናል። በቅርቡ ደግሞ 20 እንደምንገባ እርግጠኛ ነኝ። በዛሬ ትምህርታችን ይጀላችሁ የመጣሁትኝ አማርኛ ነው። ከበፊት ከሰራዋቸው ቪዲዮ ውስጥ በጣም ይጠቅማችኋል ለጀማሪ ልጆች ይሆናል ብዬ ካሰብኩት ውስጥ ከበፊት የተወሰደ ነው። ይሄ ቪዲዮ በዋነኝነት ማንበብ ትችላላችሁ። ነገር ግን ለመጻፍ እንደዚህ ብላችሁ ጻፉ ስትባሉ ፊደላቶች ይጠፋችኋል ማለት ነው። ስለዚህ ይሄንን ለዚህ መፍትሄ የሚሆን ቪዲዮ ነው። በምን መንገድ መጻፍ እንደምትችሉ የተጠየቃችሁትን ነገር ወይም የሆነ ነገር ለመጻፍ ስትፈልጉ በደብተርም ወይም በስልክ ለመጻፍ ዋነኛ መፍትሄ ነው ብዬ ስላሰብኩት ነው ይጀላችሁ የመጣሁት። አማርኛ ከቻላችሁ ማሳለፍ ትችላላችሁ ቪዲዮን። እንዲሁም በዚህ ቪዲዮ መጨረሻ ላይ በግሩፕ መማር የምትፈልጉ ልጆች ጀምር ያለው ግሩፕ ስንት ብር እንደሚያስከፍል ክፍያ እና አንዳንድ ነገሮች ትምህርቱን የምሰጥበትን መንገድ ግሩፕ ላይ እነግራችኋለሁ። ይህችን አንድ ንኳት። ምንድነው መጻፍ የፈለኩትኝ? ሄደ አዳምጡ። ሄደ የሚለው ሁለት ድምጽ አለው ወይም ሁለት ፊደልን የያዘ ነው ማለት ነው። ስለዚህ ከዛ ውስጥ የመጀመሪያውን እንዴት ያለው ከሀ ቤተሰብ እንደሆነ እርግጠኛ ነኝ። ነገር ግን ሄ ነው ያልኩትኝ። ሄ ስለሆነ ሃሁ ሂ ሃ ሄ አምስተኛ ላይ የሚገኝ ወይም ደግሞ አንድ ጽፌ ላሳያችሁ። ሃ ሁ ሂ ሃ ሄ ህ ሆ። ስለዚህ ከነዚህ ውስጥ ሄ ማለት ይች ናት። ሄ ደ ነው ያልኩት። ስለዚህ ይችን እጽፋለሁ። ከዛም ደን መጻፍ ነው ማለት ነው። ደ ማለት የመጀመሪያ ድምጽ ስለሆነች ሄ ደ። አያችሁት አይደለ? ይሄ ምን ይላል ማለት ነው? ሄ ደ ብለን እናነባለን ማለት ነው። ደ ማለት የመጀመሪያ ፊደል ነው፣ የመጀመሪያ ድምጽ ነው። ሌላው ደግሞ ለምሳሌ መጣ ማለት ፈለግሁኝ። መጣ ማለት የመጀመሪያ ፊደል ነው። በመጀመሪያው ሁለት ድምጽ መሆኑን እርግጠኛ መሆን አለባችሁ። መና ከዛ ጣ ማለት ነው። ስለዚህ መን እንጽፋለን እንደዚህ። ጣ ማለት ደግሞ የጠ ቤተሰብ ነው። የጠ ቤተሰብ ሆኖ ጠ ጡ። ብዙ ጊዜ የሚገጥመኝ ችግር የመጀመሪያ ፊደላቶችንና አራተኛ ላይ የሚገኙ ፊደላቶችን የማመሳሰል ነው። ለምሳሌ የመ ከሆነ እዚህ ጋር መ ነው መጀመሪያው፣ አራተኛ ሲሆን ደግሞ ማ። ስለዚህ እዚህ ላይ በደንብ ትኩረት አድርጉ። መን አጠፋሁት እዚህ ላይ። ይሄው ምን ይላል? ይሄ ባንድ ላይ መጣ። አያችሁት አይደለ? ስለዚህ መጣ ብለን ስንጽፍ በእንደዚህ እንጽፋለን ማለት ነው። ኦኬ። ለምሳሌ ቀጣይ ደግሞ ምን ብለን እንጽፋለን? ቀረ። ቀ ማለት የመጀመሪያዋ ነች። ረ ማለትም የመጀመሪያዋ ነች። ስለዚህ ሁለቶቹ የመጀመሪያ ፊደላቶች ስለሆኑ አይከብዱም ማለት ነው። ቀረ ብለን እንደዚህ እንጽፋለን። አሁን ደግሞ ለምሳሌ ቀሪ ማለት ብንፈልግስ? ቀሪ ቀ የመጀመሪያዋ ነች። በትክክል ድምጾቹን በደንብ ማስታወስ አለባችሁ። መጀመሪያ ከመጻፋችሁ በፊት ድምጾቹን በትክክል ማስታወስ መቻል አለባችሁ። ቀሪ ነው ያልኩት። ሪ ማለት ግን ረ ማለት አይደለም። ሩ ሪ። አያችኋት አይደለ? ስለዚህ ይችኛዋ ማናት ማለት ነው? ሪ። ስለዚህ ሌሎቹን እናጠፋቸዋለን። ቀሪ ብለን ስንጽፍ በእንደዚህ ነው ማለት ነው። ቀሪ። ኦኬ። ሌላው ደግሞ ምን ብዬ መጻፍ ፈለግሁኝ? ሰባ። ሰ የመጀመሪያው ፊደል እንደሆነ አይከብድም። ባ ማለት ደግሞ በቡ ቢ ባ አራተኛ ላይ የሚገኝ ፊደል ነው ማለት ነው። ባ ይኸው አራተኛው ፊደል ይሄ እግሩ አጭር ነው። ሰባ ብለን በእንደዚህ እንጽፋለን ማለት ነው። ሰባ። ኦኬ። ሌላው ደግሞ ስም ማለት ብፈልግ ስም። ስለዚህ የመጀመሪያው ስ የሚባለው የሰ ፊደል ቤተሰብ እንደሆነ ይታወቃል። ነገር ግን የመጀመሪያው አይደለም። የመጀመሪያው ሰ ነው። ስ የሚለውን ድምጽ እስከምናገኝ ድረስ እንቆጥራለን ከሰ ጀምረን ማለት ነው። ያ ማለት ስንቆጥር ለምሳሌ ሰ እንላለን፣ ሱ እንላለን። ኦኬ።
ስ የሚለውን ድምፅ እስከምናገኝ መቁጠር አለብን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ። አያችሁት አይደለ? ይችኛዋ ስን ነው እኔ ያልኩት ማለት ነው። ስ ም ነው ያልነው። ስለዚህ ይችን እናስቀርና ሌሎቹን እናጠፋቸዋለን ማለት ነው። በደንብ ተከታተሉ። በደንብ ግልጽ ይሆንላችኋል በዛሬ ትምህርታችን። ኦኬ። ስለዚህ ከዚህ ላይ አሁን ም ማለት ይቺ ስድስተኛ ላይ የምትገኘዋ ይቺ ናት ማለት ነው። ስለዚህ ስ ም የሚለውን በእንደዚህ መጻፍ እንችላለን ማለት ነው። ስም ብለን በእንደዚህ ነው የምንጽፈው። ነገር ግን አሁን ስማ ማለት ብፈልግ ስ ይቺ ራሷ ነች። ስን አውቀናታል። ማ የሚለውን ድምፅ እስከምናገኝ የምን ቤተሰብ መቁጠር አለብን ማለት ነው። መ፣ ሙ፣ ሚ፣ ማ። ይኸው አራተኛ ላይ የሚገኘው ማ የሚል ድምፅ ይሄ ነው። ስለዚህ ይህንን እናስቀርና ሌሎቹን ምን እናደርጋለን? እናጠፋቸዋለን ማለት ነው። ይኸው ይሄ ምን ይላል ማለት ነው? ስማ ብለን እናነባዋለን ማለት ነው። አብዛኞቻችን ችግር አሁን እነዚህ ድምፆቹን በትክክል መጥራት አለመቻል ነው። ከዚህ በፊት ግን ድምፆቹን ማወቅ አስፈላጊ ነገር ነው፣ በጣምም ግዴታ ነገር ነው። ምክንያቱም ድምፆቹን ካለየናቸው መጀመሪያ ላይ ፊደላቶቹን ቅርጻቸውን ብንይዛቸውም ድምፁ በጣም ወሳኝ ነገር ነው። ከድምፁ ጋር አዋህዶ ለማያዝ ቅርጻቸውን ከምንም በላይ ድምፃቸውን ማወቅ ያስፈልጋል። ያ ማለት ድምፃቸው ማለት ሰባቱን ቤተሰቦች ለምሳሌ የሀ ከሆነ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ ከሆነ ለሉ፣ ሊላ፣ ሌል፣ ሎ የሚሉ ሰባቱን ድምፆች በትክክል መያዝ ይኖርባቸዋል ማለት ነው። ስንመለስ ከዚህ ላይ አሁን ስማ የሚለው እንደዚህ ከጻፍነን አሁን ደግሞ ስሜ ማለት ብፈልግ ስሜ፣ ለምሳሌ ስማችሁን ለማስተዋወቅ ስሜ እንደዚህ ነው ብለን ለመናገር ስሜ ማለት ግዴታ ይኖርብናል ማለት ነው። ስለዚህ ስ ማለት ይቺ ራሷን እንጽፋታለን። ይችን ስን እንጽፋለን ማለት ነው። ሜ የሚለውን ግን እስከ ሜ ድረስ እንቆጥራለን። ከመጀምረን መ፣ ሙ፣ ሚ፣ ማ፣ ሜ። አያችሁት? ሜ የምትለዋን ፊደል ድምፅ አገኘናት ማለት ነው። ስለዚህ ስሜ ብለን ለመጻፍ ይችን እንጽፍና ሌላውን እናስወግዳለን፣ ሪጀክት እናደርጋለን ማለት ነው። ስለዚህ ይኸው ይህኛውን ላስወግደው ነው፣ አያስፈልግም ማለት ነው። እኔ የፈለኩት ማን ብዬ ነበረ? ስሜ ብዬ ለመጻፍ ነው። ስሜ። ኦኬ። ስለዚህ ይሄንን ይመስላል ማለት ነው። በጣም ቀላል ነው። ከዛ ለምሳሌ በላ ማለት ፈልግ በላ። በማለት የመጀመሪያ ፊደል ነች እንደሚታወቀው በ። ከዛ ላ የሚለው ድምፅ ደግሞ የለ ቤተሰብ እንደሆነ ማሰብ እንችላለን። ነገር ግን ለ ከለ ውስጥ ነው እንጂ ለ አይደለም ራሱ። ለሉ፣ ሊ፣ ላ፣ ለ፣ ሉ፣ ሊ፣ ላ። ስለዚህ እኛ የፈለግነውን ድምፅ ይሄንን ነው። ሌሎቹን እናስወግዳለን ማለት ነው። ስለዚህ ይሄን አስወገድኩት። ይሄን ሳስወግደው ይሄኛው ምን ይላል ማለት ነው? በላ የሚል አነባብ ይሰጠናል ማለት ነው። በጣም ቀላል ነው። እሺ ሌላው ለምሳሌ ደራ ማለት ብፈልግ ደራ። ደ ማለት የመጀመሪያ ፊደል እንደሆነ አውቃለሁ። ራ ማለት ግን ረ፣ ሩ፣ ሪ፣ ከዛ ራ ማለት ነው። ይሄኛው ራ ይባላል። ስለዚህ ሌሎቹ ስለማያስፈልጉ አጠፋቸዋለሁ። ደራ ብለን ስንጽፍ በእንደዚህ እንጽፋለን ማለት ነው። ደራ። እነዚህ ባለ ሁለት ሆሄ ወይም ሁለት ፊደላት የያዙ ቃላቶች ናቸው። ከዚህ በቀጣይ ደግሞ ምን እናያለን መሰላችሁ? ባለ ሶስት ሆሄ ቃላቶች ወይም ሶስት ፊደላቶችን የያዙ። ከዚህኛው ደግሞ ትንሽ ከበድ ሊል ይችላል ከሁለቶቹ ማለት ነው። ከዛ ደግሞ ባለ አራት ባለ አምስት እያለን እንቀጥላለን። ለዛሬ ግን ባለ ሁለት እና ባለ ሶስቶችን እንዴት ማንበብ እንደምንችል በዚህ መንገድ አሳያችኋለሁ። ስለዚህ ቀጣይ ምንድነው የምንሄደው? ለምሳሌ አበበ ማለት ብንፈልግ አበበ ባለ ሶስት ነው። ሶስት ድምፅ ነው። አበበ ሶስት ስለሆነ ሶስቴ መጻፍ አለብን ማለት ነው፣ ግዴታ ነው።
አሁን አንዳንድ ሰው ልክ እንደዚህ ብላችሁ አበበ ሲል እንደዚህ ነው ብላችሁ ልታስቡ ትችላላችሁ። አይደለም። ሶስቴ ነው የጠራ ነው። ሶስት ሊኖር ይገባል። አበበ ሶስት ድምፅ ለሶስት ድምፅ ሶስት ውክል ያስፈልገዋል ማለት ነው። በሌላ አባባል ለሁለት ድምፅ ደግሞ ሁለት ውክል ያስፈልገዋል ማለት ነው። ስለዚህ እነዚህ የምንጽፋቸው ፊደላት የምንላቸው የድምጾች ውክል ናቸው። ለምሳሌ ይሄኛው አ የሚለው የአ ድምፅ ውክል ነው። እንደገና ደግሞ ይሄኛው በ የሚለው ድምፅ የምናወጣው ድምፅ ተወካይ ወይም ውክል ነው ማለት ነው። ኦኬ ስለዚህ አ በ ብለናል። ሁለተኛ ደግሞ በ ማለት ይጠበቅብናል ማለት ነው። ተመሳሳይ ስለሆነ እዚህ ጋር በበ ድምፅ ተመሳሳይ ስለሆነ ሁለቴ በበ ብለን እንጽፋለን። አበበ ምክንያቱም አበበ ሁለቴ ነው በበ ያልነው ማለት ነው። ስለዚህ አንዱን ብቻ መሆን የለበትም ማለት ነው። አበበ ሁሎችም የመጀመሪያ ፊደላቶች ናቸው ማለት ነው። አሁን ይህንን ቀየር ላድርገውና አበባ ማለት ብፈልግስ? አበባ አ እጽፋለሁ። በ አልተቀየረም። ባ ስንል ግን ይቀየራል ማለት ነው። ስለዚህ ባ ማለት በቡ ቢ ባ አራተኛ ላይ የሚገኝ ፊደል ነው። ያ ማለት በደንብ ተከታተሉ። በቡ ቢ ባ ታያችሁት። ስለዚህ ባ ማለት ይሄኛው አራተኛ ላይ የሚገኘው ፊደል ነው እንጂ የመጀመሪያው በ ነው የሚባለው። በ ኦኬ። ስለዚህ እነዚህን እናጠፋቸዋለን ማለት ነው። ይኸው በመሃል ላይ ክፍተት መሆን የለበትም። አንድ ቃል እስከሆነ ድረስ ግጥም ብሎ ነው መጻፍ ያለበት ማለት ነው። ስለዚህ ይህንን ስናነበው አበባ ብለን እናነባዋለን ወይም እንጽፋለን ማለት ነው። እሺ አሁን ያው ብዙ ጊዜ እዚህ ላይ ተጽፎ ሲታይ ቀላል ነው፣ ማንበብ ትችላላችሁ። ግን ብዙ ጊዜ እንዴት የተሰጠንን ቃል ወይም ያሰብነውን ነገር ለመጻፍ ቴክስት ሊሆን ይችላል፣ በደብተራችን ሊሆን ይችላል፣ የምንጽፍበት መንገድ ነው የምነግራችሁ ማለት ነው። አሁን ደግሞ ምን ብለን እንጽፋለን? አባቢ ብለን እንጽፋለን። ስለዚህ መጀመሪያ ላይ ማወቅ ያለብን የመጀመሪያዋን ነው። ማን ነው የተነሳ ነው? አን ትጽፋላችሁ። ከዛ ባ የሚለውን እንጽፋለን። ባ ማለት እዚህ ላይ ስለጻፍ ነው አራተኛ ላይ የሚገኝ ፊደል ስለሆነ ባ ይሄ ነው ማለት ነው። ከዛስ አባ ቢ አይደል ያልነው? ቢ ማለት ደግሞ በቡ ቢ ይኸው ሶስተኛ ላይ የሚገኝ ፊደል ነው። ይሄኛውን ነው የምንጽፈው ማለት ነው። ሌሎቹን እናጠፋቸዋለን ማለት ነው። ኦኬ ስለዚህ አባቢ ብለን ይኸው ለሶስት ድምፅ ሶስት ውክል ማለት ነው። እንደዚህ ጻፍነ አባቢ። ቀጣይ ለምሳሌ አዲሱ ማለት ፈለግኩኝ። አዲሱ በደንብ ትደጋግሙታላችሁ፣ በደንብ እንዲገባችሁ ድምፁ ለመጻፍ ማለት ነው። የመጀመሪያዋን እንጽፋለን። ዲ ማለት ዲ ይቺ ነች። ዲ ማለት ዲ ሶስተኛ ላይ የምትገኝ ፊደል ነች። ይኸው ስለዚህ ከዛ ሱ ነው ያልኩት። ሱ የሰ ቤተሰብ ነው። ሱ ይሄንን ነው አይደለ? ሱ ማለት ይሄኛው ድምፅ ነው። ስለዚህ ሌላውን እናጠፋለን ማለት ነው። ይሄኛው ምን ይላል ማለት ነው? አዲሱ ብለን በእንደዚህ እንጽፋለን። ሌላው በለጠ ማለት ብፈልግስ? እንደዚህ ምንም የሚያሻማ ነገር የለም። ምክንያቱም የመጀመሪያ ፊደላቶች ናቸው። በለጠ የመጀመሪያ ፊደላቶች ስለሆኑ በንጻፍኩኝ፣ ለንጻፍኩኝ፣ ጠንጻፍኩኝ። አያችሁት አይደለ? ስለዚህ ይሄ ምን ይላል? በለጠ። ከዚህ ቀጥለን ደግሞ ለምሳሌ በለጠ የሚለውን እንተውና በለጡ ማለት ብፈልግስ? የመጀመሪያ ፊደል ነው። ለ የመጀመሪያ ፊደል ነው። ጡ የሚለው የጠ ቤተሰብ እንደሆነ ማወቅ እንችላለን። ግን የመጀመሪያ ፊደል አይደለም። ጡ ነው። ጠ የመጀመሪያው አለ።
ጠ የመጀመሪያው አለ፣ ከዛ ጡ የመጀመሪያው ሁለተኛው አለ ማለት ነው። ስለዚህ ይሄኛው እናጠፋዋለን። እኛ ጡን ነው የምንፈልገው። ስለዚህ ይሄ ምን ይላል ማለት ነው? በለጡ በለጡ። ኦኬ በእንደዚህ እንጽፋለን ማለት ነው። ደረሱ ማለት ብንፈልግስ? ደ የመጀመሪያ ፊደል እንደሆነ ይታወቃል። ከዛ ረ የመጀመሪያ ፊደል ነው። ሱ ስንል ሁለተኛ ላይ የሚገኝ ሱ ሁለተኛ ላይ የሚገኘው ይሄኛው ፊደል ነው ማለት ነው። ምን ይላል በአንድ ላይ? ደረሱ ደረሱ። ኦኬ ለምሳሌ አጸዱ ማለት ፈልግ አ ማለት የመጀመሪያው ይቺ አ ነች። ጸ ማለት ይችም የመጀመሪያ ፊደል ነች። ዱ ማለት ደግሞ ከላይ ጽፈነው ነበረ። ዱ ማለት ይሄ ነው። ይሄ በአንድ ላይ ምን ይላል? አጸዱ ብለን በእንደዚህ እንጽፈዋለን ማለት ነው። ኦኬ እናንተ ደግሞ የምትጽፉት በኮሜንት የምትጽፉት ገብቷችሁ ከሆነ በዚህ ምሳሌ መሰረት ተማሩ የሚል ቃል ባለ 3 ሆሄ ወይም ባለ 3 ድምፅ ፊደል ትጽፋላችሁ ማለት ነው። ተማሩ። ሌላው ቅድም እንደነገርኳችሁ በግሩፕ መማር የምትፈልጉ ልጆች ከሰኞ እስከ ቅዳሜ ድረስ በሳምንት 6 ቀን ሙሉ አስተምራለሁ። ሁላችሁም ተመዝገቡ። አሁን ስለጀመርኩ ማለት ነው። ክፍያ ደግሞ በወር 2000 ብር ብቻ። አሳማኝ ምክንያት ካላችሁ ይሄንን ክፍያ መክፈል የማትችሉበት ደረጃ ላይ ካላችሁ ደግሞ እናንተ በጣም በማትቸገሩበት መልኩ እንድትማሩ አድርጋለሁ። ስልካችን ከቪዲዮ መጀመሪያ ላይ አለ። ከዛ ላይ ተመዝግባችሁ መጀመር ትችላላችሁ ማለት ነው። ይሄን ይመስላል። ሰላም ሁኑ።